ጄምስ ሚሽዌሪ የኬንያ ዋና መዲና የሆነችው ናይሮቢ ከተማ ምክትል አስተዳዳሪ ናቸው። በአፍሪካ ኢኮኖሚ ኮሚሽን ድጋፍ በአፍሪካ ከተሞች ላይ የፋይናንስ አስተዳደር ጥናት ሲደረግ አዲስ አበባ የተሻለ አፈጻጸም በማሳየቷ ቀዳሚ መሆን ችላለችና ከሌሎች የአፍሪካ ሀገራት ከንቲባዎች፣ አስተዳዳሪዎችና የኢኮኖሚ ባለሙያዎች ልምድ ለመውሰድ ወደ መዲናዋ የመጡ ናቸው። እንደ ስሟ የታደሰችና የብዙዎችን ቀልብ በመሳብ ቀዳሚ ተምሳሌት መሆን የቻለችው አዲስ አበባ የገቢ አሰባሰቧን በማዘመንና በማሳደግ ባከናወነቻቸው የልማት ስራዎች ለሌሎችም ተምሳሌት ከተማ መሆኗን ገልጸዋል። በእርግጥ ይህን አይነቱን ልማት ለማከናወን ግብር በሚገባ መሰብሰብ ያስፈልጋል። ይህ ደግሞ ዜጎች ገንዘባቸውን ወደ ላይ እንደዋሉ ለማየት ያስችላቸዋል። ስለዚህም በደስታ ግብር እንዲገብሩ ያስችላቸዋል። አዲስ አበባ ደግሞ የዚህ አይነቱ ገቢ አሰባሰብና ልማት ተቀዳሚዋ ተምሳሌት ከተማ አድርጓታል። አዲስ አበባ ከኮሪደር ልማት እስከ የወንዝ ዳር ፕሮጀክቶችና ሌሎች እጅግ ለኑሮ ምቹና ተስማሚ የሆኑ አካባቢዎችን የመፍጠር ተግባራት ማከናወኗም በእርግጥም ልምድ የወሰዱበት ሆኗል። ይህ ደግሞ እነዚህ የከተማ አመራሮች ወደ ሀገራቸው ሲመለሱ የአዲስ አበባን ልማት እንደመነሻ በመውሰድ ተሞክሮ እንደሚያሰፉትም ተናግረዋል። አዲስ አበባን ከታንዛኒያ ዳሬ ሰላም ጋር ስናስተያያት ትልቅ ልዩነት አላት። ይህ የወንዝ ዳር ፕሮጀክት አስገራሚና የሚደነቅ ነው። ከተማዋ የገቢ አሰባሰቧን አዘምናለች። ማጭበርበርና ሙስናን ለመከላከል ጥሩ ስራዎች እየተሰሩ ነው። ሌሎች ሀገራትን ለማየት ችያለሁ። አዲስ አበባ ንጹህ ናት። ጥሩ ህዝብና መንግስት አላት። ከዚህ ትልቅ ትምህርት ወስደናል። እዚህ ያየነው በጣም የሚስብ ነው። በጣም ገርሞኛል። እኔ ከካሜሮን ነው የመጣሁት። የኢትዮጵያ እድገት ለአፍሪካ ምሳሌ የሚሆን ነው። ብዙ ሀገራት እዚህ መጥተው ማየትና ምን እየሰራችሁ እንዳለ ማየት አለባቸው። የወንዝ ዳር ልማቱ ደስ የሚል ነው። ለሌሎችም የአፍሪካ ከተሞች ምሳሌ መሆን የሚችል ነው። በናይሮቢ ወንዞች የተበከሉ ናቸው። ስለዚህ ጥሩ እቅድ አውጥተንና አዲስ አበባን እንደ ምሳሌ ወስደን የምንሰራ ይሆናል። የአዲስ አበባና የኢትዮጵያ መሪዎች እንኳን ደስ አላችሁ ማለት እወዳለሁ። ይህ በህዝባችሁ ክብር የሚያስገኝ ነው። አዲስ አበባ አህጉራዊ ኃላፊነቷን በመወጣት ለአፍሪካውያን የጋራ የመማሪያ መድረክ ሆናለች። በተለይም ጥናቱ ከተማዋ ከምትሰበስበው ገቢ ውስጥ 71 በመቶ የሚሆነውን ለልማት ስራዎች በማዋል የዜጎቿን ዘላቂ ተጠቃሚነትን ለማረጋገጥም ወሳኝ ሆኗል። Urban transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። የአፍሪካ ከተሞች ያላቸውን የልማትና የእድገት ልምድን ሲለዋወጡ ዳግም የአህጉሪቱ የወደፊት ዕጣ ፈንታም በጋራ ለመቅረጽ እድል የሚፈጥር ይሆናል። በዚህ ደግሞ አዲስ አበባ የጀመረችው የለውጥ ጉዞ በእርግጥም በፍጥነትና በጥራት ውስጥ ውጤትን ታሳቢ አድርጓልና አንድምታው ትልቅ ሆኗል።